ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሰአዴሽ ነቷ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ ረቢል ዓለሚን። ዛሬ የሆነ ነገር ላሳያችሁ መጥቻለሁኝ። ገንዘብ የሚሰራ የመኪና ጌም አጨዋወት ማለት ነው። እንደምታዩት ከላይ በኩል እኔ የሳውዲ ሪያል 55 ሰርቼለታለሁኝ። 40 ሪያል ደግሞ ወደ ፔፓል አውጥቻለሁ ማለት ነው። ያ ማለት 95 ሪያል ሆነ ማለት ነው። እና እንዴት ነው የምንጫወተው የሚለውን ነገር ላሳያችሁ ማለት ነው። ይህን ከታች በኩል ልክ ይሄንን እንትኑን ማውረድ ከፈለጋችሁ ኮሜንት ላይ አሳውቁኝ፣ ሊንኩን አስቀምጥላችኋለሁ ማለት ነው። አሁን ወደ ጨዋወቱ ስንሄድ ከታች በኩል ይሄ እንትኑ አለ አይደለ? ስታርት ጌም የሚለው እሱን አንዴ ነካለሁኝ። እንደዚህ ስነካው መጫወት ይጀምራል። እኔ ባትሪ አንድ ብቻ ናት፣ አንዴ ብቻ ነው ማሳያችሁ ማለት ነው። እንደዚህ አራት ማዕዘን ላይ ሲደርሱ እንደዚህ ጥፍ ታደርጋላችሁ በእጃችሁ ማለት ነው። ይሄን ይመስላል። ኔትወርክ ያስቸገረኝ ነው። ማታም እየሰራሁላችሁ ነበር። ማታ ጀምሮ እምቢ ስላለኝ ነው። ኔትወርክ ከሌለው ያልጋል ማለት ነው። ስለዚህ ሲያልግ ደግሞ ምንድን ነው የሚሆንባችሁ? ይጋጭባችኋል ማለት ነው። አጋጣሚ እና ኔትወርካችሁን አስተካክላችሁ ነው መጫወት የሚኖርባችሁ። ከዛ እንደዚህ ከመጣ በኋላ ምን አደርጋለሁ? ከታይ በኩል ያለውን አረንጓዴውን እነካለሁ ማለት ነው። እንደዚህ ይሄው እንደዚህ ሆነ ማለት ነው። ስራ እያዘዘች ምናምን ስለነበረ እኔ ቁጭ ማለት አልቻልኩም እና ቪዲዮ መስራት ስላልቻልኩኝ አቋርጬው ነው። ከእንደገና ነው ቪዲዮ መስራት የጀመርኩት ማለት ነው። አሁን ከዛ ቅድም ካቋረጥኩት ወዲህ የተወሰነ ደቂቃዎች ቆይቶ አሁን 2 ባትሪ አድርጎልኛል። ባትሪውን ወይም ነዳጁን የሚሰጣችሁ ራሱ ነው ማለት ነው። ከላይ በኩል ይሄ በአረንጓዴ ሆኖ የሳውዲ ሪያል 55 ከሚለው በታች የባትሪ ምልክት እኮ አለ አይደለ? እዛ ባትሪ ምልክቱ ዘንዳ እናንተ ገና ስታወርዱት 20 በ20 ነው የሚልላችሁ። እኔ ስለተጫወትኩት ነው ማለት ነው። በቀን 20 በ20 የሚል ይሰጣችኋል። ነገር ግን እያረፋችሁም 10 በ20 ወይም ደግሞ 5 በ20 እንደዚህ ደግሞ ልክ 2 በ20 ምናምን ይሰጣችኋል ማለት ነው። ባትሪ ሲሰጣችሁ ትጫወታላችሁ ማለት ነው። እስኪ አንዴ እንጫወት። አሁን ከታች ያለውን ቢጫ ስታርት ጌም የሚለውን አንዴ ነካዋለሁ። ልክ እንደዚህ ስነካው እኔ ማቅለም ምናምን አልችልበትም እና ነው እንጂ አቀልምላችሁ ነበረ። እንደዚህ ይሆናል። እንደዚህ ታያላችሁ፣ እንዳይጋጭ ወደ ኋላ ትይዛላችሁ ማለት ነው። እንደዚህ ያላችሁ እንደዚህ መጣ ማለት ነው። አሁን ምንድነው የምናደርገው? ይሄን ከታች በኩል ያለውን ኮንፎርም የሚለውን እነካለሁኝ። ምናልባት ዝም ብሎ ሳንቲም ወይም ደግሞ ኮይን ሊሰጠኝ ይችላል። አለበለዚያ ደግሞ የሳውዲ ሪያል ሳንቲም ይሰጠኛል። የዛን ጊዜ ግን ቆይ ላሳያችሁ እስኪ። አረንጓዴውን ነካሁት፣ ኮንፎርም የሚለውን ይሄው አሁን የሳውዲ ሪያል 75 ሳንቲም ነው የሰጠኝ ማለት ነው። ይሄን በአረንጓዴ በኩል ያለውን በዚህ በግራጫ መልኩ ወይም ደግሞ በእንትን ይሄ እርሳሲ ከረል ያለውን በጭራሽ አንነካውም ማለት ነው። እሱ ያስበላናል፣ መንካት የለብንም። ይህንን አረንጓዴውን ነው እኛ የምንጫወተው። ማን አረንጓዴ ፍሪ ቪዲዮ ምናምን የሚለውን ማለት ነው። ይሄ የቪዲዮ ምልክት ያለበትን እሱን ስንነካ የሆነ ማስታወቂያ እናያለን። ያንን ማስታወቂያ አይተን ስንጨርስ ይሄ 75 ሳንቲሙ ይለቅልናል። እስቲ እንንካው አሁን። ቢስሚላህ። ችግሩ በጣም ሸበካ እያስቸገረኝ ነው። እንደዚህ ዞረ። ማስታወቂያውን ማየት ግዴታ ነው። እነዚህ እችን ሳንቲሟን ለመውሰድ 75 ሳንቲሟ የሳውዲ ሪያሏን ለመውሰድ ማለት ነው። አሁን ወደ ማስታወቂያው እየወሰደን ይመስለኛል። نبحث عاجلا عن 10,000 مشاهد لتجربة المسلسلات القصيرة. كل ما تكسبه من المشاهدة لك. قم بتحميل التطبيق الآن واحصل على مكافأة $200 تودع تلقائيا في حسابك. لكل حلقة تكتملها تحصل على $100 ثابتة تضاف لحسابك فورا. لا إعلانات إضافية، لا مهام ولا عمليات شراء مطلوبة. مشاهدة 20 دقيقة تكسبك أكثر من $500 بسهولة.
كلما زدتم وقت المشاهدة زدت أرباحا. الأماكن محدودة، انظر على رابط التحميل في الفيديو وابدأ كسب الأموال الآن. ልክ እንደዚህ ኤክስ ምልክት ሲመጣልን ኤክስ ምልክቱን በመንካት እንትን እንላለን ማለት ነው። ኤክስ ምልክት እስከሚመጣልን እንደዚህ እንጠብቃለን ማለት ነው። አሁን መጣልን። ይሄው ከላይ ኤክስ ምልክቱን ነካሁት። እንደዚህ ስነካው አሁንም እንደዛ መጣ። አሁንም ይሄን ኤክስ ምልክቱን ነካና ጠፋዋለሁ። ከዛ እንደዚህ መለሳለሁ። ግዴታ ማስታወቂያ ማየት ስላለብን ነው ማለት ነው። ማስታወቂያው ልክ የኤክስ ምልክት ሲያመጣልን ኤክስ ምልክቱን እየነካን ማሳለፍ ነው ቶሎ እንዲያልቅልን ማለት ነው። ከዛ እንደዚህ ይሆናል። ይኸው አሁን 75 የሳውዲ ሪያሏን 75ቷን ሳንቲም ሰጠኝ ማለት ነው። ከዛ ከታች አረንጓዴ ጽሑፍ ያለበትን እነካዋለሁ ማለት ነው። ልክ እንደዚህ ስነካው ይኸው አሁን እዚህ 55 ከ94 ብሎልኛል ማለት ነው። 55 ሪያል ማለት ነው። 55 ሪያል ፊቱንም አለ፣ ግን አሁን 75 ሳንቲም ጨምረንበታል ማለት ነው። በዚህ መልኩ ነው ማለት ነው አጨዋወቱ። ስለዚህ ስራ እንትን ማለት ከፈለጋችሁ መስራት ከፈለጋችሁ ኮሜንት ላይ አሳውቁኝ፣ ሊንኩን አስቀምጥላችኋለሁኝ። ትጫወታላችሁ፣ ታጠራቅማላችሁ። ከዛም በኋላ ደግሞ ፔፓል እንዴት አድርጋችሁ እንደምትከፍቱም ቪዲዮ ሰራላችኋለሁ ማለት ነው። በዛ መሰረት ወደ ፔፓል ታስተላልፉታላችሁ። ከፔፓል ደግሞ ወደ አካውንት ቀጥታ መውጣት ይችላል ማለት ነው። እና ለቤቱ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አዲስ ነገር ሲኖር በዚህ ቻናል እለቅላችኋለሁኝ። ስራውን አብረን እንስራ ነው የምላችሁ። በእርግጥ እኔም አዲስ ነው የጀመርኩት፣ ገና እንግዲህ 95 ሪያል ነጥብ ከ94 ሳንቲም ብቻ ነው ገና የሰራሁለት ማለት ነው። 40 ሪያሉን ወደዛ አውጥቼዋለሁ ስላልኳችሁ ማለት ነው። ወደ ፔፓሉ ፕሮሰስ ላይ ነው፣ አልገባልኝም ገና። ግን መሟላት ያለበት ነገር ስላለ ነው እንጂ እንደሚገባ እርግጠኛ ነኝ። እኔም ከሰው አይቼ ነው እየሰራሁኝ ያለሁት ማለት ነው። ልክ ሲገባልኝ ግን እስከ ማስረጃው ምናምን አሳያችኋለሁ ማለት ነው ውዶቼ። እኔ ከወዲሁ ልሰናበታችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።